አሁን እኔ ማቲ ምንም መናገር አንፈልግ አምሳላት ከዚህ በኋላ ብሩክ አብሳላትን ይዛት እንዳመጣ አብሳላትም ደግሞ ይሄን ቪዲዮ ታይዋለሽ ከህይወታቸው ውጪ እኛ የምንፈልገው እሱን ነው። ሃይሚ ደግሞ ደና ሆኗ ስትስቅ ነው ማየት እንፈልገው። ሃይሚ እንደዚህ ተጎርታ ማየት አንፈልግም። ይሄንን ነገር ብሩኬ በደንብ አዳምጠን በቃ ሃይሚ ተጎርታ ማየት አንፈልግም። አንተም ደግሞ ተጎርታ እንዲህ ስትጨቃጨቅ መጨቃጨቅ አስጠልቶኛል ብላው አይታለ እንዴ ሰለቻለሁ እኮ በጣም። ስለዚህ ብሩኬም እንደዛ ሆኖ ማየት አንፈልግም። አብሳላት ከህይወታቸው ውጪ ፍፄ ደግሞ ከዚህ በኋላ እቺ ልጅ ይዛት የምትመጣ ከሆነ ከኛ ጋር ነው ጸብ። ማስተካከል ያለብስ ነገር ብሩኬም አንተ ነህ በቃ ይሄ እነዚህ ነገር መወሰን የምትችለው። አትምጭብኝ በቃ ከዚሁ ከህይወቴ ላይ ውጪ ማለት መብት ያለ አንተ ነህ፣ ሃይሚ ሳትሆን ማለት ነው። ሴት ናቸው በቃ ይሄን በመፈጠሩ ደግሞ እነሱ ሴት ለሴት ደግሞ አይዋደድም ደግሞ ይቀናናሉ። ይሄን ደግሞ አንተ ሃይሚ ነገር ስሜቷን ተረዳላት። በመከፋፈልና ምን በመሆን የሚመጣ ነገር የለም። ያቺ ልጅም እንደዛ ከህይወቱ ያስወጣ ነው አንድ ስለሆነ ነው። አንድ ሆኖ ብቻ የማይሆን ነገር የለም። እናንተ አንዱ የብሩክ ይሆን አንዴ ምናምን ይሆናችሁ ከመከፋፈል ምን የሚመጣ ነገር የለም። ብትችሉ አንድ ሆናችሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እንዴት ናችሁ ቤተሰብ የጨረቃ ፋሚሊዎች? በያላችሁበት ሁሉ ሰላማችሁ ብዝት ይበልልን። የምንወዳችሁ የምናከብራችሁ የኛ የዋ ቤተሰቦች እንዴት ናችሁ? እንዴት ነው ጾም ስራ እንዴት ነው? ያው ድካም አለ። ያው የሚኖሩት እንግዲህ ድካም ነው የሚመስለው ጾም ነው። ያው ብቻ እግዚአብሔር እነሱም ድካማቸው ይላቸውና አሜን ብርታቱን ይስጣቸው ነው የምንለው እኛ። ዋናው እሱ ነገር እና እንዴት ናችሁ ቤተሰብ? ያው መንቴ በትላንትና ቪዲዮ ሁሉም በጣም እያየን ትላንትና ቲክቶክ ላይ ምን ላይ አሁን እያየን ነው አይደል ማለት ነው። እኛ አንድ ነገር እንድታውቁ የምንፈልገው ቪዲዮን የሰራ ነው እንደዚህ ከብሩክ ወገን እኛ ከብሩክ ወገን ሆነን እንዲህ ከሃይሚ ጎን ሆነን ምናምን አይደለም። ማንንም እንዲህ ተከፋፍላችሁ እንደዚህ እንድታረጉ አንፈልግም። እኛ እንደ ቅርጫ እንድትከፋፈሉ ሳይሆን እኛ የአንዱ ስህተት ከአንድ ሰው ከስህተቱ እንዲማር ነው። በቃ ያጠፋ ሰው ጥፋቱ መናገር አለበት። አንድ ሰው እኮ ስትወደው ነው አይደል? በቃ ለሱ በቃ ወንድም አሁን እናትህን ራሱ እኮ ስታጠፋ እኮ ትናገራለህ። በቃ እንደዚህ ነው አንድ ነገር አንተ ወደ መጥፎ የሚወስደው ነገር ይሄ ነገር እስከ ማለያየት የሚደርስ ነገር ተው ብሩኬ። አንተ እኮ ሕፃን ልጅ እኮ ቢመክርህ ምክር ነው ትቀበላለህ። ወደ እሳት ከሚወስድ ነገር እኮ መመለስ ነው። ወንድማችን ነው። እኛ ደግሞ ሃይሚን ጠርተን ብሩኬን መውደድ አንችልም። ብሩኬን ጠርተን ሃይሚን መውደድ አንችልም። ጥፋቱን ስትነግረ በቃ እንዲመለስ ነው። ልክ የሚሆኑበትን ነገር እየተናገርክ መመለስ ነው ያለበት መመለስ ነው እንጂ እኛ ለማከፋፈል እኛ ማንንም ጠልተን ማንንም ልንወዳችን ማንንም አሁን እኔ ማንንም ፎቶ ዘቀዘቀ ምናምን እኔ አይሰማኝም። ምን አገባኝ? የፈለጋችሁትን ፎቶ መዘቅዘቅ ትችላላችሁ። ከፈለጉ እንደውም ፎቶ አሁን ራሱን እንነሳና መዘቅዘቅ ፈልጉ እንልክላችኋለን። ዘቅዝቁን። እኛ ምንም እንትን የሚለን ነገር አይ እንዴት መሰለኝ እኔ ትላንት ነግሬያቸዋለሁ እኮ በመከፋፈልና ምን በመሆን የሚመጣ ነገር የለም። ያቺ ልጅም እንደዛ ከህይወቱ ያስወጣ ነው አንድ ስለሆነ ነው። አንድ ሆኖ ብቻ የማይሆን ነገር የለም። እናንተ አንዱ የብሩክ ይሆን አንዴ ምናምን ይሆናችሁ ከመከፋፈል ምን የሚመጣ ነገር የለም። ብትችሉ አንድ ሆናችሁ እኔ ሌላ ወገን ነው እኮ ምን እንደዚህ የሚያደርገው እንጂ እኮ ሌላ ወገን ራሱ ቢሆን ማንም የለባቸው ማለት ሃይሚ የኔ ጀግና ብሩክም ለእናንተ ጀግናችሁ ነው። ሁለታችሁ እናንተ ናችሁ እኮ ሃይሚንም ብሩኬንም ለዚህ ያበቃችሁ እናንተ ናችሁ ጨረቃ ፋሚሊዎች። ሰው እኮ ሲጣላ ማንም መደሰት የለባችሁም ቤተሰብ። ሰው ዋሽቶ ምን ብሎ ነው አሁን? እንደውም እናንተ ሃይሚ እንትን ጀግና ከምትሉ የብሩኬና ሃይሚን ፎቶ ለምን አትለቁ? ለብቻ እየለቀቁ እንትን ከሚሉ ከመሳደብ ላይቭ ላይ ከመሳደብ ምንም እኮ አሁን እንደዚህ አይነት ሰዎች ምን እንደሆኑ ታውቃለህ? እነ ብሩክ ደግሞ ሲታረቁ የት ነው የሚገቡት? እሺ ውርደት እኮ ነው ለነሱ። እንዲህ ማድረግ የለባችሁ። በፍቅር በቃ ሁላችሁ ፍቅር ማሳየት ነው። እኛም ትላንት የተናገርነው ብሩክ ያጥፍቷል፣ እውነትም አጥፍቷል። በቃ ሃይሚ አላጠፋችም እኮ አይደለም፣ አጥፍታለች። ሃይሚ ቮይስ እየሰደበች መላክ የለባትም። ግን በቃ ሴት ናት፣ ትናደዳለህ። ያው ነገር ስሜታዊ ኢሞሽናል ትሆናለህ። አንዳንዴ ኢሞሽናል ስትሆን ደግሞ የምታረገው ነገር አታውቅም እኮ። በቃ ስሜታዊ ሆና ነው እንደዛ ያደረገችው። ምንም ማድረግ አይችልም። በቃ ቤቷ ይዞ እየመጣ አሁን ትላንትና ቪዲዮ ላይ ካየ ውሰደኝ እኔ እዚህ አላድርም አለች። እኔ እዚህ አላድርም ያለችበት ምክንያት ምንድነው? ቤቱ እኮ የኔ አይደለም። ልጅቷም መምጣቱ አይቀርም። እየተመላለሰች ፊት የሰጣት አንተ ነህ። ብሩኬ ነው። ይሄ ነገር እኛ ብሩኬንም ትላንት የተናገርን እኛ ብሩኬን እንግዲህ ከናንተ ይልቅ እኛ ይቀርበናል። ብሩኬ እንዴ ወንድማችን እኮ ነው። እኛ እኮ እንጂ ጠልተነው አይደለም እናገር። እኛም የሚከፋን ፈልገን አይደለም። ግን እሷ ላይ በደል ሲደርስ እንደገና ይሄ ነገር ብሩኬ ጥፋት እያጠፋ ስለሆነ በቃ አንድ ሰው ስህተቱን ስንነግረው ነው ስህተት መሆኑን የሚያውቀው እና ከስህተቱ እንዲመለስ ነው እንጂ እኛ የብሩኬ ወገን ሆነን አይደለም፣ የሃይሚ ወገን አይደለም ሆነናል። በቃ እሷ ሴት ልጅ ነች።
በቃ ከሴት ጎን መቆም ካለብን ከሴት ጎን መቆም ነው ያለብን። በቃ ካጠፋ በቃ ብሩክ ካጠፋ አጥፍቷል። ሃይሚን ብታጠፋ ነገር አጠፋች ብዬ ነው መጣው። እኔ ምንም ደብቀው ማዋሸው ነገር የለም። በቃ እውነታውን መናገር እኮ ነው እንዴ ያለው ነገር። ይሄ እውነታ ነው ያወራነው እንጂ በቃ እውነታውን መናገር ነው። እኔ ከመጀመሪያም እየተናገርን ነው። እኛ ከመጀመሪያ ብሩክ አብሳላትን ይዞ ሲመጣ ይሄ ነገር ጥሩ አይደለም ብለን እየተናገርን ነው። ሃይሚም እኔ ብዙ ጊዜ ተናግሬያለሁ። አትጣይ፣ ከሴት ጋር ጸብ ውስጥ መግባት የለብሽም፣ መሰዳደብ የለብሽም። ተጣላች፣ ይኸው ተመታች፣ ይኸው ታመመች፣ ነሰራት፣ ስንት ነገር ተፈጠረ አይደል? እንደዚህ ድረስ መሄድ የለባቸውም። በቃ ልጅቷን ትላንትና ፍጹም ይዟት መጣ። እኔ የምትለው ነገር በለው እንካ። እኔ ፍፄ እንደምንም ወንድም ነኝ ከኛ በላይ በጣም እኔ ቤተሰብ ከወንድምነትና ከጓደኝነት የበለጠ ቤተሰብ ናንተ። ሙሽዬም ብትሆን እንደ ልጅ የምታይ ልጅ ለብሩክ ያለው እኮ ለብሩክ አንተ ነው ያለው። በዚህ ሰዓት ከሱ ጎን ከነሱ ጎን መቆም ነው ያለብህ እንጂ እኔ ልጅቷን ይፈልጋታል እንዴ? እኔ ግራ ነው ያገባኝ። አብሳላት የምፈልጋ ከሆነ በግልጽ ነገርን እኛ አብሳላት እንደውም አይፈልጋት ቢፈልጋት እንዴት ይዟት ይመጣል? እኔ ግራ ነው ያጋባኝ። በቃ ልጅቷ ለምንድነው ቤት ይዟት? እሷ ያለችው እኮ አሁን እኮ ፍፄ ያልኩ ምንቴ እሷ ያለችው እኮ አሁን የምፈልገው እኔ የሆነ ይቅርታ ልጠይቃት ወይንም ታማ ለመጠየቅ ነው እንጂ ያኛው ቪዲዮ አላየውም ነው። ለምን ወርቅ ልሰጣት ነው አትልም? በቃ ከነሱ ህይወት እንድትወጣ እቺ ልጅ እኔ አንድ ቤተሰብ አንድ መናገር ፈልገው እቺ ልጅ ማለት ነው ማንም በቃ አሁን እንደ እዩ ማለት ነው ማንም ስልክ አለማንሳት ቦታ ለመስጠት ነው። ቦታ ካልሰጧት ምንም የሚፈጠር ነገር የለም። አየር ላይ ጉዳዩ እና ብሩኬም አንተም ይሄን ማስተካከል ያለብህ እኛ ወይ ጠልተን ምን ብለና ሳይሆን ማስተካከል ያለብህ ነገር ማስተካከል ነው። አንደኛ ነገር እቺ ልጅ በቃ ሃይሚ አልወደዳቻትም። እሷ ደግሞ አንተ መሆን ያለብህ የሃይሚ ብቻ ነህ። ትናንትናውን እኔ ደስ ብሎኛል አባባል በቃ እኔ ላንቺ ነው ማስበው። እሷን እንደውም ልመታት ሴት ስለሆነች ነው በቃ ስሜታው። እኔም ትናንትና እንዴት ሴትን እንዴት እንትላለ ምናምን ያላችሁ አላችሁ። እኔ በቃ ተናድጄ ነው። ልጅቷ በጣም ነው የምታናደው። የምታረገው ነገር እያየ ነው አይደል? በጣም የምታረገው ነገር በጣም የሚያናድ ነገር ነው። አንቺም እኮ ቢሆንም ይሄን ቪዲዮ ካየሽው አብሳላ ሴት ነሽ። ሴት ደግሞ ክብር አላት። ተከበሪ በቃ ምንድነው አንቺ የሰው ህይወት በማበጣበጥና በምታገኙ ነገር ስላሌለ በቃ ማስተካከል ያለብሽ ነገር ብሩኬም አንተ ነህ በቃ ይሄ እነዚህ ነገር መወሰን የምትችለው። አትምጭብኝ በቃ ከዚሁ ከህይወቴ ላይ ውጪ ማለት መብት ያለ አንተ ነህ፣ ሃይሚ ሳትሆን ማለት ነው። ሴት ናቸው በቃ ይሄን በመፈጠሩ ደግሞ እነሱ ሴት ለሴት ደግሞ አይዋደድም ደግሞ ይቀናናሉ። ይሄን ደግሞ አንተ ሃይሚ ነገር ስሜቷን ተረድተህ ማስተካከል የምትችለው ራስና አንተ ብቻ ነህ። እናንተ ደግሞ አንድ ስትሆኑ ነው ሁሉም ነገር መስተካከል የሚችለው። እቺ ልጅ ማንም ቤኪም ሆነ ፍፄም ሆነ እቺ ልጅ አንድ ሰው ከዚህ በኋላ እውነት ማለት አንድ ሰው እቺ ልጅ ቤት ይዟት ቢሄድ ከኛ ጋር ነው ጸቡ። አንድ ሰው እቺ ልጅ ወደ ቤት ይዟት መሄድ የለበት ማንም ማለት ነው። ምን አላት እዛ ቤት ውስጥ ቆም ማንም በቃ እንዴ እኛ አይናችን እያየ እኛ ሃይሚ እንደዚህ ስትጎዳ እንደዚህ ታማ እንደዚህ አልጋ ላይ እንድተኛ አንፈልግም። እኛ በቃ መቼም አይ በቃ ብዙ ጊዜ ሃይሚ እየተጎዳች ነው። ብዙ ጊዜ እያየን ነው አይደል እንዴ? ስንት ሆስፒታል የዛኔ ከዩ ጋር በሆስፒታል ገባች። ያው እሱ ያለ ስንት ቀን አድረን እንደዛ ብለን ያው ብቻ እግዚአብሔር እንደዚህ እንድትሆን አንፈልግም። በቃ ያ ተስተካክለው ይሄን ነገር በደህና ታረቁ ብሎ እንደዚህ ሲፈጸም ደግሞ እናንተ ቤተሰቦች ኦዲየንሶችም ያው ሴቶቹ እየመጡ ብቻ ወድጄ ያለው እኔ እኮ በጣም ያናዳል። እናንተም ደግሞ የቀን ቤተሰቦች ናቸው የጨረቃ ፋሚሊዎች ባላችሁበት በቃ እኛ የምንለው ጸሎት አድርጉላቸው እና አይደል በቃ ሁላችሁም በየእምነታችሁ ጸሎት አድርጉላቸው። እንደዚህ በጣም ነገሩ ማሁን ነገር እየሆነ ነው ያለው። እውነት ቀስ እንደ ቀል ይጀምራል የሆነ ነገር ውስጥ ይገባል። ከሮ ሌላ ነገር ላይ ነው እየደረሰ ያለው እና እቺ ነገር የሆነ ነገር ለማድረግ ምንም ዋስትና የለም። ዋስትና የለም እቺ ልጅ ማን እንደላካት ራሱ ልታቃቸው ወደድኩ ብላ እኮ አሁን የሆነ ነገር ሃይሚ ደግሞ እሷን የሆነ ነገር ብታረጋት እኮ እቺ ልጅ ሰው ራሱ ቀጥራ እኮ እሷን ሃይሚን አለማስመታት እኮ እኛ አሁን ምን ዋስትና ያለን? ምንም ዋስትና የለም። የሆነ ነገር ማድረግዋ እኮ አይቀርም እንዴ እጇን እስካነሳችባት ድረስ የሆነ ነገር ማድረጓ አይቀርም። ሃይሚ ከሷ ጋር ምንም እንዲያፍ መካፈት አያስፈልግም። በቃ ምንም አታውሪያት ምንም እንዴ አንቺ ቦታ ስለሰጠሽ ምናረግልሽ ነገር ካለ ለኛ ነገር አንቺ ምንም ባታረጊ ደስ ይለናል። በቃ ለኛ ትንገረ እኛ የምንችለው ነገር እኛ እናረጋለን። እኛ ብንችል ከዚህ በላይ ብናረግላችሁ እንዴት ነው መሰለህ? ምን አንድ ሰው በቃ እሷ የምትፈልገውን ነገር ትንገረን እኛ እናረግላታለን። እኛ አንድ ሰው እንደዚህ እንዲጨቃጨቅ ምናምን አንፈልግም። ብቻ እናንተ በመቀመጥ ተቀምጣችሁ ሁሉም ነገሩ ለመፍታት ብትሞክሩ እና ብሩኬም ያለው ነገር ማስተካከል የምትችለው አንተ ራስህ ነህ። ህይወትን መምራት የምትችለው አንተ ነህ እና ያው አንተ በየዋነት ስላረከው ስለተንከባከብካት ምን ስላረካት ነው ትሪስ ስላረካት ነው እቺ ልጅ በቃ ወደድኩ ምናምን አንተ በየዋነት አረከው። እሺ ይሄ ነገር ለምን አረከው ምናምን አይባልም። ምን አረከው
በቃ ይሄ አንተ ህይወት የሚያበላሽ ነገር ለነገ ህይወት የሚያበላሽው እኮ የሚሆን ከሆነ ከህይወት ማስወጣት ያለብህ አንተና ራስህ ነህ። በቃ ተቀመጥና ራስህ ላይ ወስን። በቃ ይሄ እንድትወስን ነው እንጂ እኛ ብሩኬ ጥፋተኛ አይደለም ሃይሚ ጥፋተኛ አይደለችም ብለን መወሰን አለበት። ሃይሚን ጥፋት አለበት። እኛ ያው ቤተሰብ አሁን እናንተ በሌላ አንግል ነው እየወሰዱት። እኛ ብሩኬን ስለምንወደው ነው የምንናገረው። እኛ ሌላ ነገር ሆኖ ሃይሚን ብታጠፋ እኮ መናገራችን አይቀርም እኮ እኛ እናጠፋ። እኛም ቪዲዮ እኮ እየገባችሁ ማየት እኮ ነው። በቃ ብሩኬ ካጠፋ አጥፍቷል። ለምን ውሸት ምንም አያስፈልግም። በቃ ካጠፋ እንዲህ አሁን ብሩኬ ወንድሜ ነው ብዬ እኔ ለሃይሚ እንትን አልልም። ሃይሚን ሄጄ አላጣጥልም። ሃይሚ ደግሞ እንዲመጎዳት የለባትም ብዬ ብሩኬን አላጣጥልም። ሁለቱንም አንድ ላይ እኛ እንዲታረቁ ነው አይደል? ይሄን ነገር ያደረገን ነገ በቃ እንዳይለያዩ ይሄ ሁሉ የተለፈፈ ፍቅር ይሄ ሁሉ የተከፈለበት አንድ አመት እኮ ማለት ነው ስቆጥሮ አይደለም ስትኖረው ነው የሚያምረው። ስቆጥሮ እኮ አያምርማ። እውነት ትላንት አሁን ሃይሚ በጣም ከፍቷታል። እያየ ነው አይደል? እንዴ የኔን ህይወት ደግሞ ለመናገር መጣች እንዴ የኔን እንትን እንዴ 2 አመት እንደዛ አብረው በፍቅር የኖሩ ልጆች አዲስ መታ ወደድኩት አንቺ ምንም አላረግሽለትም ምን ታውቂያለሽ አንቺ እኛ ያየነው አንቺ አይተሻል እንዴ? አላየችም። ቪዲዮን ከመጀመሪያ ቪዲዮን ከስንት መሰረት ጥሎ ነው ይሄን ነገር የተደረሰው። ስንት ስቃይ አልፈው ስንት ነገር አልፈው ይሄን ማየት ያለብሽ ማስተዋል። ፍፄም አንተ በቃ አንተ ነዛ ጋር ያለው ሁለታችሁን ያላችሁ ማስተካከል ያለብን እንደዚህ አሁን ከዚህ በኋላ እቺ ልጅ ካገኛት በቃ ማስተካከል ያለብህ አንተ ነህ። እቺ ልጅ አለማምጣት ተባበር። ሌላ ምንም ማታሪ አስታርቅም ያው ማስታረቅም ካለብህ ስንት ሰው እኮ የሀገር ሽማግሌዎች እኮ ማለት ነው ሰውን ዋሽተው ምን ብለው እኮ ነው የሚያስታርቁት። በቃ ጓደኛ ነህ ወንድም ነህ በቃ ካንተ በላይ የሚቀርበው ሰው የለም እኮ እንዴ። ስላንተ እኮ አውርተው አይጠግብም። አንተ ለአንድ ጓደኛ አትሆንም እንዴ? አምኖ እስከው ድረስ በቃ ብሩኬ በጣም ተናዶ ቁልፍ እስከ መቀበል ድረስ ነው የደረሰው ትናንትና። አዎ በቃ ልክ ነው። በቃ ያ አሁን የሆነ ውሳኔ አትምጪ ከሆስፒታል አትምጪ ብሏት ፍፄ ይዟት ሲመጣና ምን ያስብ እንዴ? እሱ ነገሮችን ለማስተካከል እየሞከረ ፍፄ ደግሞ ድጋሚ ይዟት ሲመጣ ምን ይባላል እንዴ? ሃይሚን አትጂ እኔ እዚህ እንትን እያላት ቤት መጣ ቀጥታ ቤት ስትመጣሽ ምን ያስብ? ሃይሚስ ምንድነው የምትለው? እሺ አዎ እሷ እኮ በቃ ያሁን እዛ ላይ ደግሞ ህመም ላይ ህመም አይጨመርም ሰው ላይ ፍፄ በቃ ያለ ማስተካከል ያለበት ነገር አንተ አስተካክል። በቃ ምን ያሳብዷት ነው እንዴ ልጅቷን? እኔ እኮ ግራ ይገባኝ። እኔ እኮ ሴቶቹ በፈረቃ እየመጡ ሊያሳብዷት ነው እንዴ? እኔ በቃ እንዴ ምን አስቤ ቤት ብትቀይር ደስ ብሎኝ ነበር። ምን ያን ቤት በቃ እኔ መቼ በደስተኛ ይኖራሉ ህይወት እስከ መቼ ድረስ ተጣልታችሁ እንደዚህ ትሆናላችሁ? ብሩኬ አረ እኔ እዛኔ ወስዷት ቢሆን በቃ ሃይሚ እሺ ብላ ሄዳ ቢሆን በጣም ደስ ይለኝ ነበር። እዛው ሄደው ዱባይ እንሂድ ያለ ሰዓት ቢሄዱ በቃ እኔ ደስታዬ ነበር እዛ ሰዓት። ያው ብቻ ማናቸውም እየመጡ እዚህ የሰው ህይወት ላይ ዘው ብሎ ይገባሉ። የሰውን ህይወት ምስቅልቅ አንዳንዴ ፈተና ሲመጣ ኮሜንት ሲደራረብ እንደዚህ ጓደኞቹም ያው ሲደራረብ አንደኛ ደግሞ ሃይሚዬ መናገር ነው የምፈልገው አንቺን ያው አለማማር ነው። እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። መከራም ያበዛው የሚወደው ሰው ላይ ነው። ብቻ እግዚአብሔር እርቷቸው በፍቅር እንዲመጡ ነው እኛ የምንፈልገው እንጂ እኛ የብሩኬ ወገን ሆነን አይደለም የሃይሚ ወገን ወገነን ልናገር አንችልም። ማንም ሁሉም እንደ ሁለታቸውም በአንድ አይን የምናያቸው እህቶች ናቸው። ወንድም እህቴ ነች፣ አንቺም እህቴ ነሽ፣ እሱም ወንድሜ ነው ብሩኬ። እኔ አንቺን ጠልቼ እሱን መውደድ አልችልም፣ ብሩኬን ጠልቼ ሃይሚን መውደድ አልችልም። ይሄ ነው መናገር የምንፈልገው እና ባትከፋፈሉ ደግ በቃ ቀን ኮሜንት በሰጡ አንደኛ ኮሜንት ለኮሜንት እዛ እርስ በራሳችሁ ከምትጣሉ በቃ አንድ ሆናችሁ እነሱን ማስታረቅ ነው። እናንተ ስለተባበራችሁ ነው እኮ ያ ሁሉ ነገር ፍሬ አፍርቶ እዩን ማስወጣት የቻልነው። በቃ ይሄ ነገር እኛ እንግዲህ ከኛ በላይ እናንተ ለፍታችኋል። እኛ ቃላችን ነው። እኔ ቤተሰብ እቺ ልጅ እኛ በምንችለው ነገር እኛ ይሄንን ለማስተካከል እንሞክራለን። እቺ ልጅ ከህይወታችሁ ለማስወጣት በምንችለው መንገድ እናስተካክላለን። በቃ እዚህም ሆነን ማንን ጋር እየደወልንም የሆነ ነገር እያደረግንም እቺ ልጅ ለማስወጣት እቺ ልጅ አሁን ደግሞ ቀስ ብላ ደግሞ ሃይሚን ነገር ታረጋታለች። እኔ በዚህ አይነት ማለት ነው እንዲህ ቤት ደፍራ እየገባች ማንም እንዲህ እኔ እኮ ግራ ገባኝ። በቃ ይመጣሉ ቤት ውስጥ ይገባሉ፣ በዚያ የሆነ ነገር ጭቅጭቅ ይፈጠራል። እኔ ቤቱ ወይ አብሰላብሳላት ይልቀቁላትና አቃቸውን አውጥተው ሌላ ቤት ይገቡ። ምንድነው አንደኛ ነገር እንዲህ ያለፋችበት እኮ አንደኛ ነገር ሃይሚዬ ማወቅ ያለብሽ ነገር በቃ ያው ጠላት ከየት እንደሚመጣ አይታወቅም። ለሰው ደግሞ መድኃኒቱ ሰው ነው። መታመማ እግዚአብሔር ያመጣል ነው። መታመም አለ ብቻ ራስ መታት ማመም እኮ ነው። ግን ያው ራስ አሞሽ የሆነ ነገር አሞሽ እኮ ዋ ማቀበል እኮ አንድ ሰው መድኃኒት ነው። ብቻ ሁለታችሁ አንድ ላይ ብትሆኑ ደስ የሚለው እንጂ አንቺን ቤት ጥለሽ ስለወጣሽ የሚፈጠር መፍትሄ የለም። አንተም ቤት ጥየልልኝ ማለት የለብም ብሩኬ። ጥለሽ ስለወጣ የሚፈጠር ነገር የለም። ነገ ዛሬ የተስተካከለ ህይወት ነው ነገ ያማረ ህይወት መኖር የምትችሉት ማለት ነው። ዛሬ ያላስተካከላችሁ ነገር ነገ ፍሬ አፍርቶ መጨረሻ እስከማለያየት እግዚአብሔር ያምጣው ነው እስከማለያየት ነው የሚያደርሳችሁ። እና አንተም ትልቅ ልጅ ነህ እሷም ትልቅ ነች። በማስተዋልና በመተሳሰብ አድርጉት ይሄን ነገር እንጂ እኛ አንምከራችሁ እንጂ። አረ በስመ አብ እኔ ሃይሚ
ደህና ሁኚ እንድትታመም እኔ አልፈልግም። አሁን እኛ የማንን ክፉአቸው አንፈልግም። እኛ የሆነ ነገር ሆና ማየት አንፈልግም። ብሩክንም አንፈልግም። ብሩክ ወንድማችን ነው። እኛ ብሩክ ሲደሰት ሃይሚ እንዲህ ተደስታ እየሳቀች ስትመጣ እኛ በጣም ነው የምንደሰተው። እና እንደዚህ ተከፋፍለው ደግሞ ማየት አንፈልግም። እንዲህ ተጣልተው እንዲህ ሃይሚ ነስሯት አንተ ማየት ትፈልጋለህ? እኔ እኮ እዛ አጠገቦና ያሳየት ነበር ልጅቷ። ሴት ልጅ ነች። ያው ሴት ላይ ስለሆነች እጅ አለማንሳት እኔ እንደውም ተናድጄ ነበር። የማንም ደንፈሱ ማንም አይቀመጥም አርፉ ብዬ ነበር። ያ እሷም እኮ እልህ አለማያያዝ ነው እኮ በቃ ንቃ ስለተወቻት ነው በቃ ንቃሽ ታያት። ተናድጄ ነበር። ዛሬ ደግሞ ሳስበው አሁንም ሃይሚ ደግሞ ሄዳ ከሷ ጋር ትጠላ ሌላ ጸብ ነው ወደ ህግ መሄድ ነው ምናምን ስለመጣ ነገር እሱን አሰብኩኝና በቃ ሃይሚ በቻልሽው አቅም እቺ ልጅ ከህይወትሽ አስወጫት፣ ብሎክ አድርጊያት። ከዛ በኋላ ብሩኬን ደግሞ ራስሽ መንገድ ረካ እቺ ልጅ እንዳታመጣ ካመጣ የራሴን ውሳኔ ወስናለሁ ማለት ነው። ከሃይሚ ምልክ ማስወጣት ያለበት ብሩኬ ነው ከዚህ ህይወት ማለት ነው። አንተን ማስወጣት ያለበት አስወጣት። አሁን ብሩኬ እኔ ደግሞ አንድ ነገር ስደውልላቸው ስልክ መቀየር ነው የሚሄዱት ነገር እኔ እሱ ነው የሚያናደኝ። ቤተሰብ አንዴ የሆነ ነገር ትደውልላቸዋለች ቀጥታ ይሄዳሉ እሷ ጋር። ይሄ እኮ ንቀት ነው። በቃ እኛ ሁሌ የምንናገረው ነገር ነው አይደል እንዴ? በቃ እሷ ጋር አትሄዱ። ብሩኬ ደግሞ ከዚህ በኋላ በሰላቴን ይዛት መጣ ነገር ከሆነ ደግሞ ንቀት ነው። በቃ አይ እሱ ብሩኬ አሁን ያለበት በቃ አንደኛ ነገር በትናንት ቪዲዮ ካየን ነው ትንሽ እየወሰነ ያለ ይመስለኛል። ብሩኬ በቃ መወሰድ ካለብህም በቃ ስልክም ሲሙን ቀይረው በቃ ሲሙን ወስከ ትንሽ ድረስ ዝጋው በቃ ያለው ነገር በቃ ብሎክ ማድረግ እኮ ነው። ኬታ አባቷት ነው። ያው በተለያየ ስልክ ልደውል ትችላለች። በዛ ስለምትደውል ወይ ማስቀየም በቃ እሱ እኮ አሁን በስነ ስርዓት አላላት አስቀይማ ስንት ከቤት ብሎ እያወራት ነው እንዴ ብሎ አስቀይማትም እንዴ በቃ እንዳትመጪ እንዴ ሴት ልጅ በቃ ተይ በቃ ከተባለ እሱ ሚለው ያኔ ያረጋችልኝ ውለታ እኔና እሱ ሃይሚ ለመታረቅ ምን ያረጋችልኝ ውለታ እኔ በምን ከቪዲዮ ከካሜራ ጉዳያቸው ያለችው ነገ ህይወትን ማበላሸት የምትፈልገው ሴት እንዴት ታሪክ ሰራችን ልትተናችልም ደግሞ ነገ ታበላሻለች። ህይወትን እያበላሸች ነው ያለችው። አሁን እኔ ማቲ ምንም መናገር አንፈልግ። አምሳላት ከዚህ በኋላ ብሩክ አብሳላትን ይዛት እንዳመጣ አብሳላትም ደግሞ ይሄን ቪዲዮ ታይዋለሽ። ከህይወታቸው ውጪ እኛ የምንፈልገው እሱን ነው። ሃይሚ ደግሞ ደና ሆኗ ስትስቅ ነው ማየት እንፈልገው። ሃይሚ እንደዚህ ተጎርታ ማየት አንፈልግም። ይሄንን ነገር ብሩኬ በደንብ አዳምጠን በቃ ሃይሚ ተጎርታ ማየት አንፈልግም። አንተም ደግሞ ተጎርታ እንዲህ ስትጨቃጨቅ መጨቃጨቅ አስጠልቶኛል ብለው ላይታለ እንዴ ሰለቻለሁ እኮ በጣም። ስለዚህ ብሩኬም እንደዛ ሆኖ ማየት አንፈልግም። አብሳላት ከህይወታቸው ውጪ ፍፄ ደግሞ ከዚህ በኋላ እቺ ልጅ ይዛት የምትመጣ ከሆነ ከኛ ጋር ነው ጸብ። ቤተሰብ እናመሰግናለን።